የመጣሁት ከዚህ ከ22 ነው የመጣሁት። የመጣሁበት ምክንያት መታወቂያ አዲስ ነው የመጣሁት እና በጥሩ ሁኔታ ነው ያስተናገዱኝ። አሪፍ ነው፣ ጥሩ ነው፣ ምንም አይደለም። ግን አንዳንድ ነገሮች ማስተካከል አለባቸው። ይሄ ወረፋ ይዞ ትንሽ ሰዓት ሳይቆዩ በጣልቃ የሚገቡ ሰዎችን ያስተካክሉ። ይህንን ነው ሀሳቤ። እኔ ጨርሼ ወጥቻለሁ። እናመሰግናለን። ስሜ በፍቃዱ ደበበ እባላለሁ። የመጣሁት ወረዳ 7 ነው። የመጣሁት መታወቂያ ለማደስ እና የት አሰራራቸው በጣም ቆንጆ ነው። በፊት ላይ ወረፋ ነበር፣ አሰራሩ የተዛዛ ነበር። አሁን ላይ ያለው ፐርፌክት ነው። የመጣሁት ምንም አይነት ነገር ደቂቃ ሳልቆይ ምንም አይነት ነገር ሳልቸገር እያንዳንዱ ነገር እያገለገሉኝና በትህትናና በፍቅር እያገለገሉኝ እና ስለዚህ ምስጋና ይገባቸዋል። ወረዳ 7 ላይ ስሜ አበበ ሰብስቤ ይባላል። የመጣሁት ከጉለሌ ነው፣ ወረዳ 7 አገልግሎት ለመጠየቅ ነበር የመጣሁት። ያው ከመጣሁ 5 ደቂቃ 6 ደቂቃ ሆኖኛል። ግን ያው የምፈልገውን አገልግሎት ፎርሙን ነው እንጂ የሞላሁት አሁን እንትኑ የለም ተብያለሁ። የመጣሁት የምሰራው ንግድ ላይ ነው። ንግድ ላይ ከአንዳንድ ተቋማት ብድር ለመበደር ፈልጌ ወለድን የሚቀንስ ካርድ ይሰጣል ብለው ወረዳ 7 ላይ ነው የመጣሁት። ያው ወረዳ ላይ ማለት ነው። መጥቼ ካርዱ አልቋል፣ ግን ፎርሙ ሞልቻለሁ። ከመጣሁ 6 ደቂቃ ግፋቢ 7 ደቂቃ ቢሆነኝ ነው። ፎርሙ ሞልቼ የሚገባውን ዶክሜንት ሰጥቼ ሊሄድ ነው እና ምንም የተግላላሁት ነገር የለም። ከዚህ በፊትም ወረዳው ላይ ተሳታፊ ነበር እና ይህን ይመስላል።